ስትጎምጥ እንዳትበላው ማጃ እንትን መተኛ ትችላለህ አዳር ነው አምጥተኝ ከቀውየው ማሻ ጠራኑ ላርግልህ እንዴ ዳቦ ወይኔ አልሐምዱሊላህ ምስጋና ላንተ ይሁን ሰላም አለይኩም ወራህመቱላሂ ወበረካቱ ፋሚሊ ሰላም እንዴት ናችሁ አላችሁልኝ እንዴት ነው ሽክ ብያለሁ ምናምን አምሮብኛል ዘንጫለሁ ጫማውም አልቀራበትም በቃ ምናምን ማች አድርጌ ነው ምናምን አሳያችሁ ባቢ እና አሳቡ ምን መሰላችሁ አሳያችኋለሁ የሆነ ጽድት ያለ ዳቦ ጋገርኩኝና ባልኳ መስገጃ ሩም እየተኛ ነው ከስራ ወጥቶ ለዛ ነው ድምጼ እንደዚህ ማውራላችሁ እንደሌባ ከዛ ለምንድነው ዘንጬ በቃ ዳቦውን ያኔ እዚህ እኛ ጎረቤት ምክንያቱም እኛ ጋር ያሉት ጎረቤቶች ነጮች ናቸው አብዛኛውና እነሱ ጋር ጥሪ እንዳለኝ ጀንደር ሴሌብሬት እንደሚያደርጉና እንደተጠራው እነሱ ጋር እንደሚሄድ ነው ለሱ ምነግረው ዳቦውን አስዘገጃጅቼ አሳምሬ ምናምን እንዲያይልኝ አለባበሴን እንዲያይልኝ ሽቶ ምናምን እናፋለሁ መሽቷል ኦሬዲ አሁን እኮ 7 ሰዓት ከምናምን ነው ወቁ ምን እንደሚለኝ እናያለን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እኔ የምጠቀመው ቃላቶች ግን አላህዬ ይቅር ይበለኝ እሱን ለማናደድ የማላረገው አይነት ነገር የለምና በጣም ሞክራለሁ እር እንዲል ነው ማረገው እስከ መጨረሻው ከኔ ጋር ሆኖ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ዳቦውን አሳያችሁና እሱ ደግሞ የት እንዳለ ያሳያችኋለሁ ከዛ ከንቅልፉ አንስተና ሁሉንም ነገር ስራችንን ምን ጀምሮ ወደ ስራ ይኸውላችሁ ቆይ ቦርሳው እዚህ ጋር ተቀመጠ kichኑ ምናምን በስርዓት አላስ ይሄን ይመስል ዳቦ እሱ ነው የሚከፍተው ከፍቼ ምናምን ማሳየው ያን ያሳያችኋለሁ ከዛ በኋላ አሁን ሂደን ከልቅልፍ ምናምን እናነሳዋለን ዳቦዬን ማስቀመጥበት ፕላስቲክ ምናምን አዘጋጃለሁ በቃ የሚሄድ ሰው መስዬ ነው ማለት ነው አይለቀኝም በእርግጠኝነት በጣም ይናደዳል እንዴ ምስቱ ሳትነግረው ለባሉ ዝም ብላ ከመሸ እንደኔ ፕሮግራም አለኝ ለዛ ነው ዳቦውን ያዘጋጀሁት ያዙኝ ልቀቆኝ ማለት ነውር ነው ለሁሉም ከኔ ጋር ነው ምን እንደሚሆን እናያለን እንዴ አብዲሻ አብዲ ሰው ተነስ እስቲ ና ተነስ በእናትህ ትተኛለህ እንዴ በቃ አንተ ና ቀና በል አንተን እኮ ነው ና ቀበል ምንድነው የምትወራንጨው ና ተነስ ኦልካይ ሲበርባዳ አቺ ገተራሚ ፍጠና እንዴ ሰዓት ሄዷል በእናትህ ተነስ ና እስቲ በእናትህ ና ውጣ ዝም ብለህ እንካ ጫማ አድርግ አፍጠን ቆይ ፊት ታጥበንም ባከና የፊት መታጠብ ነው ምን ቤት አይደለም ያለው ማንታቴ ነው ፎሎር ጋር ማንታኔ ቤን እኔ ባልና የኔ ባል የኔ ሸበላ የኔ ዘናጭ ነው አታይኝም እንዴ ምንድነው እኔ ዝንጥ ብዬ ራሱ እኮ በቃ ዝም ነው የምትለው ምን አይነቱ ባል ነው አሁን እንትን ባል ነው እንዴ ማሻአላህ አምሮብሻል ወላሂ ዝራ በሬዴራ ምን ነው በቃ ቺኑ ነው የምትለኝ እንዴ ምን ላድርግ ታዲያ አምሮብሻል ማሻአላህ ዝራ በሬዴር በእናትህ ራስህን አትካከው ደዛ ደግሞ ታናድዳለህ እኮ እኔ ሰዓት ሄዶብኛል ያለኝ ባለንቲና እንዴት ነው አምሮብኛል ምናምን እና እንደዚህ ሽንቅጥ ብዬ ምናምን ደግሞ እኮ ይሄን የመሰለ ዳቦ ሰርቼ እንድታይልኝ ምናምን እኮ ነው እንዴ እንዳትነካ እኔ ሰው ጋር ልሄድ ነው በእናትህ ጥሪ ያለብኝ እንዴ በደና መሰለ እንዴ እዚህ ጎረቤታችን እንትን ጀንደር ሴሌብሬት ጥሪ ጠርታኝ ነበር ምንድነው ጀንደር ሴሌብሬት ከመቼ ጀምሮ ነው ጀንደር ሴሌብሬት አረበላቲ ቆይ ምንድነው ና ዳቦን ታይልኛል አሁን እንዴ ነው የሚያምር ከሆነ ምናምን አስተያየት ስጠኝና ሌላ ተኪዞ ይጄ መሄድ ያለብኝ ነገር ምንድነው ዳቦ አዎ እንዴት ነው ዳቦ ያምራል ግን የት ነው ማን ነው እዚህኛ ጎረቤት ምን ሴሌብሬሽን ምን ልበል
ምንድነው ጀንደር ሴሌብሬት የሚያደርጉት? የምንድነው የጾታ እንዴ? እና ከመቼ ጀምሮ ነው አንቺ እንደዚህ አይነት ነገር ቦታ? በቃ ተጠራውና እንዴት ነው ዳቦ ያስኬዳል? ቆይ እንደውም ከፍቼ ምናምን ላሳይ እስቲ። ወደዛ ዞር በል እንትኑን ላምጣ። ዞር በል ተካፍተሽ እንበላለን እንጂ ባከትን ከና ወደዚህ። አንተ ደግሞ እኮ ታናደ ምን ማልጀተሞ ማልጀት ጀት አልካን ከናና የኑስ ያሜ ነው ከምደምጠ እስቲ ናምናዋ ሜሲቲ ነገርኩ እኮ በቃ ተጠራውኝ እና ለይሄን ነው ሰው ጋር ነው ጥሪ ያለብኝ አልኩ። አንተ ደግሞ እና ጥሪ ሳይነገር ነው በቃ ተነስተሽ ማለት ነው። ምን ችግር አለው? ችግር አለው። ኧረ እኔ እርቦኛል እንደው እስቲ እንዴ አይደብርህም እንዴ? አትንካ። ይኸውልሽ ነጃ በዚህ ብርድ መሄድ አይቻልም። ደግሞ ለሊት ነው። ምን ችግር አለው? እዚህ ቅርብ እኮ ነው እንዴ? በእግሬ እኮ ነው እንጂ። ቆይ ማን ነው እሱ? እነማን ናቸው? አሁን ባይሆን ከፍቼ አይተህ ትነግረኛለህ። ሌላውን እነማን ናቸው የጠሩሽ? እዚህ ገኛ ጋር ያሉት ነጮቹ። ከመቼ ጀምሮ? ከዛሬ ጀምሮ ልበል። ያማታል እንዴት ነው ደግሞ? አላማረብኝም። ምንድነው ሽቶ ምናምን እንዴት ነው? ጠረን አለ ውስጥ ያ ሽቶ አምሮብሻል። ማሻአላ። ግን የት መተይ አይገርምሽ? ቆይ እንዳትነካው እና ማለት ነው። አሁን ዳቦን እናውጣና እዚህ ውስጥ አርጌ ሌላ ተይዞ የሚኬር ነገር ካለ ትነግረኛለህ። እኔ ምስት ዝነጥ ብዬ ደግሞ ምንድነው ይሄ ባክሽ ሲዞር ልጆቹ ምናምን አደራህን እኔ እስኪመጣ ጠብቅ። ያው ቀልፋችሁ ምናምን ከመጣ ትተኛ። እንደዚህ ዘንቼ እንዴት ነው ማለት? አታለሽ ደክሞኛል። ምን ይመስለኝ ለዚህ ነው እንደ እንቅልፍ ያስነሳል። አንተ ደግሞ በእናትህ ታካብዳ ምንድነው እንደ ሽማግሌኝ የምትለው? ሁይ ማሻ ጠረኑ ላርግልህ እንዴ? ደስ ሲልክ። ስለዚህ ነግሬሃለሁ። ቆይ አሁን ዳቦን ላሳየህ። ሌላ ምንድነው ይዤ የምሄደው ማለት ብር ምናምን ሰጣችኋለሁ። ቆይ እንዳትነካብኝ። ለምንድነው የምታነሳው ከላዩ ላይ እንዴ? ልታበላሽ ነው እንዴ? አንተ በቃ መከራን የምትበላው አንቺ ከመቼ ጀምሮ እስቲ እዚህ ላይ ላርገውና ቆይ ከላይ ይሄን ፔፐሩንም ላንሳ እንጂ ምን ሆነሃል? እንደ ጻን ነው እንደሚያረግ እኔ እኮ ስንት ለፍቼ ነው የሰራው መከራዬን አይቼ። እስቲ ወደዛ ሄድ አሁን ብላንጭ ብላ ላምጣልህ። ደፋር ብላንጭ ያላለ ነጃ ይዘሽ የት መተሽ ድብና ይዘሽ አትጂ አይገርምህም? ዝንጥ ብዬ ነው ይዤ የሚሄደው። የት መተሽ? ቆይ ከመቼ ጀምሮ ነው አንቺ የሰው ቤት መሄድ ጀመርሽ? ምን ችግር አለው? እኔ እና ቢሆን ምን ችግር አለው እንዴ? አይደብርህም እንዴ? እና በሌሊት ነው የምትሄጂው? አይ በቀን ነው የምሄደው። አባና ታታውዛግበኝ። አንተ ደግሞ እይልኝ እንዴት ነው ያምራል? ንገረኝ። ያምራል ደግሞ ቆንጆ ነው። ማሻአላ ሰው በጣም እያናደ እኔ እኮ አንተን እያማከርኩ ነው እንዴ። አይ አያስፈልግም። በቃ ምን ነው ማለት እጂ አያስፈልግም። እጂ ተቀመጭ። እኔ እንትን አድርጌ መጣ። ይኸውልህ እኔ ምን ነገር ልብ ብለህ አድምጠኝ። ከመነጫነጭ ልጆቹ እራት ከፈለጉ እራቱን ትሰጣቸዋለህ። መተኛት ከፈለጉ ጥርሳቸው ምናምን አጥበህ ልብሳቸውን ቀይረላቸው አስተኛቸው በጊዜ በሰዓታቸው። እሺ ሌላስ? መብላት ከፈለግ እራት ምናምን በልተህ እንትን መተኛት ትችላለህ። አዳር ነው የምትሄጂው? ከቆየው አዳርማ አይደለም እመጣለሁ እኮ መምጣቱን እመጣለሁ ግን ማለት ነው እንትን እንዳትል። እሺ አንቺ አትሄጂም? እንዴት ነው ማለት? አገባኝ በቃ እንዴ በዚህ ሌሊትማ አትሄጂም። ምን ይሄ ሰውዬ አታዙረኝ በእናትህ። አንቺ ራስሽ እየዞርብሽ አይደል? ምን አታዙረኝ ትላለች እንደ እየዞርባት ስንት ነገር ነው ያበላሽብኝ። እበላለሁ። አቦ በእናትህ ለምን ቆሻሻ ላይ የምታስቀምጥብኝ ፔፐሩን? እያናደድሽኝ ነው ወላሂ አታናድጂ። አምሮብሻል፣ ዘንጠሻል የኔ ቆንጆ ምስት። እኔ መሰለሽ እንደዚህ ያማረብሽ እና ለማን ነው የባብለሽ የተነሳሽው? እኮ ሌላ የባቡ ምስት ናት ተብዬ እኮ ነው የምጠራው። እንዳትነካው ሳትነግሪኝ ዝም ብለሽ ወጥተሽ ምን ችግር አለው? እኔ አንድ ታይለኝ ነው እንጂ እኮ መሄድን ለማስፈቀድ እኮ አይደለም። አንተ ነው ለማስፈቀድ ደግሞ ለመሄድ ዞር በይ። ወዴት ነው ዞር የሚለው? እኔ እበላለሁ። በቃ ሄዱታልኝ። በቃ እኔ ራሴ እሄዳለሁ። ራስን እንደምንድን ነው የምታየው? አታጮኸኝ። ከፈለግሽ መጮህ ትችያለሽ፣ መፍትሽ ነው። ቆይ ራስህን እንደምንድን ነው የምታየው አንተ? እንዴ አንቺ ራስሽን እንደምንድን ነው የምታየው? እንደ ምስት። ኤግዛክትሊ። እኔ ደግሞ እንደ ባል ነዋ። እንዴ አትወጫት እና ባል አትወጪም? እንዴ አትወጪም? ባል ሲጀመር ከመቼ የትም መሄድ አይቻልም። ለምንድን ነው የማይቻለው? ሲቀጥል ደግሞ አልነገርሽኝም። አልነገርኩም እና ምን ይጠበስ?
እንዴ ባልነግርህስ መብት አይደል እንዴ? ምን ይጠበስ ትላለች እንዴ? እቺ ሲጋዋ ይጠባበስና አሁን ትሄጃለሽ አትሄጂም? የት ነው የምሄደው? ነጃ እያናደድሽኝ ነው። ምን አድርጌ ነው ማናደድ? ነጃ ምን አድርጌ ነው ማናደድ? በቃ እሺ ውጣልኝ፣ እኔ ራሴ እሄዳለሁ። እንዴ ምንድነው ራሱን ስንት ጉድ ደግሞ መሬት ላይ ጣልክብኝ። ና ወደዛ መሬት ላይ እኮ ነው የጣልክብኝ። ነጃ ውጣልኝ በቃ ከኪችኔ። ቆይ ስራ የለሽም? ስራማ አለኝ። አይደክምሽም? እኔ ባሌን መከታዬን ሁሉ ነገሩን አይተህ ትነግረኛለህ። ጎደኛዬን ባልኩ ደግሞ ስራ የለሽም እንዲሆንሽ ለምን ሰው ጠራሽ? ለምን ትሄጃለሽ? ምንም የሚያስቆጣ ነገር ባልነግርህ ምን ችግር አለው? ቆይ እንዴ አንቺ ሳትነግሪኝ ነው እንዴ ዝም ብለሽ ወደ እኔ ጎረቤት ተጠርቼ ለመሄድ አንተ መንገር አለብኝ እንዴ? አዎ ምን ስለሆንክ ነው የምነግርህ? ጎረቤት ተጠርቼ ለመሄድ ምን ስለሆንክ እና እንዴ ጎረቤት ለመሄድም ባል ማስፈቀድ ግዴታ ነው እንዴ? የዳና ያርግልሽ። በቃ ውጪልኝ። እኔማ ደህና ነኝ። ለሰላም ሆኛል ሊበላ ነው። አንቺ አብድሻ አምጪ አትጃ አይቻልም እንዴ አይቻልም። ነጃ ምንድን ነው ነጃ መታሻል። እንዴት መታኝ? ለምን ነው የምትመታኝ? እኔ ለእናንተ አልጋገርኩም። በቃ ቆይ ለማን ነው እንደዚህ ያደረግሽው? እመጣለሁ ብዬ ሰው ኧረ ፈራ። ማን ነው እሱ? ምን ነው ማን ነው እሱ? ነገርኩህ እኮ እንዲህ ተካኩለሽ ሽቶ አድርገሽ እንደዚህ የምትሄጂበት ቦታ የት ነው? ጎረቤት እንዳልሆነ ያውቃል። ኧረ እባክህ እና ሌላ ቦታ ነው ዳቦ ይዤ የምሄደው። ጎረቤት እንዳልሆነ ያውቃል እላለሁ እንዴ? ሲጀመር እንደዚህ አይነት ዳቦ ለእኛ ሰርተሽ አታውቂም እንጂ አሁን ተወጫለሽ እና ለአንተ ብዬ ነው እንደዚህ አሳምሬ የምሰራለህ እንዴ? እነ ሲጀመር እንዲህ አይነት ዳቦ ሰርተሽልህ አታውቅም። በቃ ዞር በል እኔ ልቀቀኝ። ልደፋኝ ነው እንዴ? ቆይ እና ምንድን ነው ችግር? በቃ እሺ ተው። እንዲችም ብለህ እንዳትነካ ነግሬሃለሁ። እንዲችም ብለህ እንዳትነካ ነግሬሃለሁ። ነጃ እበላለሁ እንዳትነካ አልኩህ። ምን ነው የምለቀህ? እኔ ሰው ምን ይለኛል? ሰው ምን ይለኛል? ምን አገባኝ? ራስሽ ነው እሺ እመጣለሁ ያልሽው ራስሽ ታውጭ። በዚህ ሌሊት የት ማትሄጂም? እሺ አስቀምጠው። አይገርምሽም? የት ማትሄጂም? እሺ አስቀምጠው። አልሄድም። አስቀምጠው። እሺ አስቀምጠው። አልሄድም። አላስቀምጥም። የት ማትሄጂም? ነጃ ይኸውልሽ እመታሻለሁ። በጣም እያናደሽኝ ነው። አትፈታተኝ። ና ቆይ። እሺ አስቀምጠው። እሺ አስቀምጠው። አስቀምጠው። እሺ እሺ አስቀምጠው። አልሄድም። እሺ አስቀምጠው። አስቀምጠው። እሺ ዞር በል። ቆይ መጣሁ። ምንድን ነው? አትሄጂም ይዘሽ አትሄጂም። ጉድ! እህል ተሸክመህ ነው እንደ የምትቆመው? አትሄድም። እህል እኮ ነው። እህል ይዞ መሄድ ብርቅ ነው እንደ ለአንተ? እኔ እንደውም ይልቁን የሚጠጣ ነገር ምንድን ነው መጠጥ ይጠጣሉ አይደለ? እሱን እንድትነግረኝ ነበር አንተ እኔ ቀሰቀስኩ እንጂ ለሌላ ነገር አይደለም። እሺ እንዴ ራስን እኮ በቃ እንዳትነካው እንዳትነካው። ይሄንን እህል እንዳትነካው። ይሄንን እህል እንጣላ። አዎ እንጣላ። እንዴ እንዳትነካው። እንዴ እኔ ላንተ ነው እንደዚህ ሰራሁት እንዴ? ያሟል እንዴ? አንቺ ማትሄጂም በክብር ከተኛበት ስላነሳው ነው እንዴ? እንዳትነካ። ዞር በልልኝ። አታረግም። ቢሺ ፔፐሩን አታበላሽብኝ። ምን አገባሽ? ያኛውን አበላሽ። ወይኔና እና ምን አባቴ ነው? ቆይ ችግሩ ምንድን ነው? ለምን ማለት ነው? እዚህኛ ጎረቤት ያለችዋ ሴትዮ ጄንደር ሴሌብሬሽን አላት። በቃ የልጇን ጾታ ለማየት ፕሮግራም አላትና እኔ ይሄን ይዤ እንደ ባህላችን ከጠየቁኝ ይሄ ሀገራችኑ ዳቦ ነው ብዬ ለነግራት ነው የጋገርኩት። በቃ አዎ የጠራችኝ ከመሸ ነው። በቃ ምንድነው? ምን ችግር አለው? ማረኮ ቀበዮዴ ማለፍ እንደም ዋይ እንደምቱ በቃ እንደምቱ እንደም በቃ እሺ ዞር በለልኝ። ካልሄድኩሽ ዞር በለልኝ። በቃ ውጣ ከኪችን። አልወጣም። አንቺ ውጪ። ምን ትመስላለች? ምን አለበት ለኔ እንደዚህ ብትለብሽ? ምን አለበት? ሽቶ አድርገሽ ኧረ እባክሽ ወጪልኝ። አሁን እንደው ያናለች ዳቦ ወይኔ እንዴት አድርገሽ ይዘሽ እንደምትገና
እና ምን ልታረግ ምን ልታመጭ ያማታል እንዴ? እንደ ገጣጥሜ ይዤ እሄዳለሁ። በቃ ታዲያ ገጣጥሜ ይዤ በዚህ እንዴት አድርገሽ ገጣጥሜሽ ይዘሽ ትሄጃለሽ? ወይኔ ያማታል እንዴ? እንዳትነካው። በቃ ታዲያ አይነን ማየት አልፈልግም። ነጃ የራሱ ጉዳይ ይወጣልኝ። እኔ ባሌን ብዬ አክብሬ ለጠራው እንደዚህ ታደርግብኛለህ? ሄጅልኝ። በቃ ናውጣልኝ። እኔ እርቦኛል። እሱ የራሱ ጉዳይ ነው። በቃ ሰርተህ መብላት ትችላለህ። እኔ ለፈውበትን ዳቦ በጣም ርቦኛልኝ እንዴ እኔ የመሰለ ዳቦ ይዘሽ ሌላ ቦታ ደፋ ነጃ ዳቦ ደግሞ አሁን እየጎመጥክ ነው እንጂ ትለኛለህ እንዴ? ምን ላድርግልህ እኔ? ትንሽ እንኳን አታፍርም እንዴ እንደዚህ ስትጎመጥ? እንዳትበላው ነጃ በጣም ያበዛሽ ነው። ያማታል እንዴ? በዚህ ምሽት የት ልትሄጂ ነው? በጣም እያበዛሽ ነው። ለኔ ሳትነግሪኝ ከየት ያመጣሽ ባህሪ ነው? እና እቺን ስለተቀበልኩ ነው የምትመጣ? ሲታገዙሽ እንደ ወቅኝ ነው ወዴት ነው የምትሄደው? ነጃ በቃ ተይኝ። መሄድ ትፈልጋለሽ አይደል? አትሄጂም። እስቲ ምን እንደምታመጪ እናያለን። ነው ደዚህ ይሻል። አንቺ ሴት ተይኝ። እሺ በቃ እንካ። አልፈልግም። በቃ እሺ አልፈልግም። እሺ በቃ አልሄድም እንካ። ወይኔ ጀን እሺ ነው ወዴት ነው የምትሄደው? ቆይ ሱብሃንአላህ አሁን ለፈገቴ እኔ እንደዚህ አይነት ጨዋታ እንደማልወድ ታውቃለሽ። ሰኔ ለኔ ሳትነግሪኝ በዚህ ሌሊት በቃ እኔ ጀስት ፎር ፈን ዳቦም የተሰራ ለባሉካ ነው። ለባሉካ ቆንጆ ነው። ቆንጆው ዳቦም የተሰራ እሺ በቃ አንተ ደግሞ ጨዋታ ታውቃለህ። ምን አይነት ጨዋታ ነው? ይሄው ዛሬ አልቋል። ይሄ አለቀ። በቃ ልቅ አለ። አላለቀም። እኔ እምሬ ያልኩት ለባልተ ባሉካ ነው። ዳቦውንም ያሳመርኩት ለባሉካ ነው። እንዴት ነው ለሰይለ ስታኮርፍማ አያምርም። ስቲቶ ስራም በሬዲዮ አርት ይሙ ፈቱ እንዴ እሺ ነው ወዴት ነው የምትሄደው? ፋሚሊያችን ቆይ ላምጣ እኔ ካሜራማኔ ላምጣና ላሳያቸው። ታገስ ባሉካ ዳቦ እየጎመጠ ማረቆ ቀበሬ ሪባ ካቴቤ እሺ ሰላም በላቸው። አላማረብኝም ምናምን ነገር ወይኔ ለተንኮር መከራዬን የሚበለው ነገር እያናደደኝ ነው። እንደውም ፎቶን እንነሳ። እሺ ሰላም በላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ፊቱን ኮሶ አድርገው እኔ ምንም ሳላረግ ቢዚ ሆኜ እሷ ሁለት ጊዜ ሰራችልኝ አይደል? ምንም አይደለም ሰራችልኝ። ታዩ ወየ ተመልሰሽ ነገር ታረጋለሽ? አላረግም ወላሂ በና አብዲ ሱድ አላህ አብዲ ፍቅር ወላሂ ያልሻቸው ነገሮች ሁሉ ውሸት ናቸው። አላረግም ውሸት ናቸው አይደል? ፍቅር ውሸት ናቸው አይደል? ማር ውዴ ለማን ነው ተካክሎ እንደዚህ ማምሩ? ለባል ነው። ለማን ነው እንደዚህ አይነት ምግብ የሚሰራው? ለባል ጎበዝ የኔ ቦታ ሲሄዱ ምን ያደርጋሉ? ምንም አያረጉም። ምን ያደርጋሉ? እኔ አላውቅም። ምንድነው የሚያደርጉት? ለባል ተናግሮ እሺ ለባል ውዴ እዚህ ቦታ የኔ ነገር አለ ልህን ወይኔ አርክኪ ፍቅር ብሎ ቀድሞ ምን ያደርጋሉ? እትመኒ ሚስት ማለት ልጅ ናት። እሺ ልቀቀኝ። አሁን ባል ማለት ደግሞ እንዴት ነው? እንደዚህ ነው ማሪ። እሺ ግን እሷ ጥግብ ስላት እንዴት ነው እንዴ? ወላሂ ልታስለቅሰኝ ነው ማር አብዲ። ሁለተኛ እሺ ትንዴቡ ሁለተኛ እትንዴቡ እሺ ግን እስካ
እወድሃለሁ። አላህ ይወድሃለሁ። በቃ በጣም ነው የምወድህ። ባይ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ይኸውላችሁ ጉልበቴን እንትን እያረኩኝ ነው። ተመልሼ እመጣለሁ። እሰራልሻለሁ። አልሐምዱሊላህ ምስጋና ላንተ ይሁን።